የስንት ወር ደሞዝ ነው ያልሰጠችሽ? ትላንትና በግድ ያስፈረሙና የአንድ ወር ሰጡ። እሺ ብሩ ማለት ነው። ከዛ ልጁን በቃ ሁሉ ጊዜ ይፎክርብኛል። ምን እያለሽ? እገልሻለሁ፣ እሺ አይንሽን አውጣለሁ። በቃ ብሩን ስጠይቅ ሁሉም ይጮኻሉ። የስንት ወር ደሞዝ አልሰጠሽም እስካሁን? እሺ አሁን የአንድ ወር ቀርቷል። የአንድ ወር ሰጡኝ ትላንትና። እሺ የአንድ ወር ደሞዝ ነው የቀራቸው እነሱ ጋር፣ ግን ያኛውን ሁሉም ሰጥተዋል። የሰባቱንም አሁን እኮ አልሰጡም። ሲጠይቅ በቃ እዚህ አስቀምጪ አይደለም። አሁን አንቺ ከመጣሽ ስንት ወርሽ ነው እዚህ ቤት? ስምንተኛ ወርሽ ነው። የስንት ወር ደሞዝ ተቀብለሻል? አሁን የአንድ ወር ተቀብለሻል። የአንድ ወር ብቻ? የሰባት ወር እነሱ ጋር ነው። የሰባት ወር በሙሉ እነሱ ጋር ነው። እሺ ሌላስ? በቃ ይፎክራሉ። እኔ ዝም ብዬ አሁን ምንም ማለት መውጣት ነው የምፈልገው። እሺ መጥፋት አትችይም? ይችላለሁ። በቃ ቦታውን አዘጋጁና እኔ እወጣለሁ። ቦታ እንዴት እናዘጋጅልሽ? እሺ እኛ ላንቺ ቦታ ስራ ምናምን ካለ እኔ እወጣለሁ። ስራ እኮ አይጠፋሽም። ኢትዮጵያ ሰው ብዙ ስላለ አሁን አንቺ እነሱ ቤት የሉም ሳ ጠፍተሽ እንትን ማለት እኮ ትችያለሽ። ፖሊስ ጣቢያ መሄድ ትችያለሽ። አሁን ነው ወጥተሽ ማለት ነው። አሉ ቤት ልጅ እኮ አለ። እና ምን ያደርጋል እሱ? አልተኛም። አሁን መጥቶ ልጁ ታስተዲ መጣ። ተመልካቾቼ መግቢያ ላይ ያያችኋት ልጅ ማለት ነው። ድምጿን እንደሰማችሁት እባካችሁን በምትችሉት መልኩ ሁላችሁም ሼር እያደረጋችሁ ለሚመለከተው አካል አድርሱላት ማለት ነው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ አይከፈልበትም። መልካምነትን ለራስ ነው። ሰብስክራይብ አድርጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ስለዚህ እችን ልጅ የምልላችሁ ፈልጌ ነው። ብዙዎቹ እንግዲህ መንገድ ላይ ህዝቤ ላይ ስትጥል ወይ ደግሞ ቆሻሻ ስትጥል አንዲት እህታችን አይታ ምን እያደረገች ነው? ቪዲዮ ቀርጻት እንግዲህ ደሞዝ እንደማይከፍሏት ተናግራለች። በነገራችን ላይ ከመጣው 8 ወሬ ነው እያለች ያለችው። አይታችኋት ከሆነ ፊቷ በጣም የምታሳዝነው። በተለይ አሁን ላይ እገልሻለሁ ዛቻ እየተደረገባት ነው ማለት ነው። እባካችሁን በምትችሉት ለኤምባሲም ሆነ ለቲክቶከሮች ደግሞ ትልልቅ ፎሎወር ስላላቸው ለነ ሀቢባ ለነ ሙቤ አድርሱላቸው፣ እቺ ልጅ እንዲታደጋት ማለት ነው። እባካችሁን በምትችሉት መጠን እና ብዙዎቻችን እንግዲህ ስደት እንመጣለን። ስደት ስንመጣ ግን የሚገጥመን ነገር ብዙ ጊዜ በተለይ ገንዘብ ተደራርቦ የሚቀመጥ ከሆነ ገንዘባችንን መጠንቀቅ አለብን ማለት ነው። በተለይ አረቦች በዚህ ጊዜ ምንድን ነው እሱ ገንዘባቸውን ወይ ደግሞ ብር አጠራቅመው ቁጭ ካደረጉ መክፈል ይከብዳቸዋል። ያላቸው አማራጭ ሰራተኛን ማሰቃየት ነው ማለት ነው። ስለዚህ ያ ከመሆኑ በፊት እናንተ ከፈጣሪ በታች በምትችሉት መልኩ ጥንቃቄ አድርጉ ማለት ነው። በፍጹም 8 ወር 6 ወር፣ ምክንያቱም እኔ ጋም የሆነ የደረሰ ነገር ነበረ። ግን ወዲያው የምትችሉትን እርምጃ መውሰድ ነው። ከከፈሉ ከፈሉ፣ ካልከፈሉ ግን ዛሬ ነገ ብላችሁ እራሳችሁን እስረኛ ማድረግ የለባችሁም። አንድ ሰው ደሞዝ አልተከፈለውም ማለት በየወሩ ካልተሰጠ ወይ ደግሞ 3 ወር 4 ወር በሚሆን ጊዜ ምንድነው እሱ እስረኛ ነው የሚሆነው ለዛ ቤት ወይ ደግሞ ለማዳሙ እስረኛ ነው። ምክንያቱም የዚህ ወር ሳልቀበል ቆይ የዚህ ወር ሲገኝ ወራቶቹ እየተጨመሩ ነው የሚሄዱት። ስለዚህ ያንን ደግሞ ሲደምሩት አሁን ላይ በተለይ ገንዘብ የላቸውም። አይዶን ነው እኔ አላውቅም። አረቦቹ አሁን ላይ እግዚአብሔርን እንዴት እንደሆነ ባላውቅም ብዙዎቹ በዚህ በደሞዝ ጉዳይ ስቃይ ላይ ነው ያሉት። እና ይሄንን ከመሆናችሁ በፊት እባካችሁን እህቶቼ ጥንቃቄ አድርጉ ማለት ነው። ምክንያቱም ፊት አትስጧቸው። ይሄ ካልሆነ የመጣችሁን አካል አለበለዛ ደግሞ ጠፍታችሁ ፖሊስ ጣባ መሄድ። ምክንያቱም እንደዚህ ዝባላ ምናምን ስትጥሉ እንደማይከፍሏችሁ፣ በተለይ ደግሞ የግድያ ዛቻ እንደዚህ የመደብደብ አይነት ነገር ካለ ትታችሁ ነው መውጣት ያለባችሁት። ከነፍሳችሁ የሚበልጥ ነገር የለም። ተሰርቶ እነሱ ህይወታችሁን የሚያሳጣ ከሆነ ምንም ፋይዳ የለውም። ስለዚህ ትታችሁ የራሳችሁን ምርጫ አማራጭ ነው መውሰድ ያለባችሁ ማለት ነው። ውድ ሀገሬ ልጆች፣ ይሄ ነገር እስኪደርስባችሁ ድረስ አትጠብቁ። ራሳችሁን ቀድማችሁ ለራሳችሁ ቦታ ስጡ። ለራሳችሁ ያላችሁት በተለይ ስደት ላይ ማለት ለራሳችሁ ያላችሁት ራሳችሁ ብቻ ናችሁ። ገባችሁ አይደለ? ስለዚህ እንደዚህ አይነት አጋጣሚዎች ስትገኙ ገንዘባችሁን አንድ ላይ አብዝታችሁ አረቦች እጅ አታስቀምጡ።
ብዙዎቻችሁ ወደ ጫካ ወስደው አርቀው በረሃ ላይ ወስደው ተጥለው አይታችኋል። የተለያየ ኢትዮጵያኖች ሹፌሮች አግኝተው ወደ ሚዲያ አምጥተው ተረድተው ሐኪም ቤት ገብተው የዳኑም አሉ፣ ያልዳኑም ህይወታቸው በዛ ያለፋልና ይሄ ነገር እናንተ ላይ ከመሆኑ በፊት እናንተ ቅድመ ጥንቃቄ አድርጉ ማለት ነው። ስለዚህ አንድ አረብ ገንዘብ አልከፍልም ካለ ከቻላችሁ ደግሞ በተለይ አሁን ላይ እኔ ብዙ አንዳንድ መረጃ በቴሌግራም የምትልኩልኝ በኢሙ ልጆች መልእክት የምትሰጡኝ ማለት ገንዘብ አልሰጣለችኝ እንዲያረገችኝ። እሺ የኤምባሲ ቁጥር የመጣሽበትን ኤጀንሲ ቁጥር አለሽ፣ የደላላ ቁጥር አለሽ? ቁጥሩ የለኝም ብሎክ አድርገውኛል። ቢያንስ ወረቀት ላይ ጽፋችሁ መረጃ ስትሰጡ እንኳን በትክክል መስጠት አለባችሁ። ከእግዚአብሔር ጋር የተስተካከለላቸውም አሉ ደስ በሚል ሁኔታ። ስለዚህ ይሄ ከመሆኑ በፊት እናንተ አስቀድማችሁ እራሳችሁ ላይ የሆነ ነገር እንኳን ቢፈጠር መረጃ ለማን መስጠት እንዳለባችሁ፣ የሆነ ሰው እንኳን እርዱ ስትሉ መረጃ ስትሰጡ ማወቅ አለባችሁ። ሎኬሽን ሰው ላኩ ሲላችሁ ሎኬሽን እንዴት እንደሚላክ ማወቅ አለባችሁ። ልጆችን በምታገኙ አጋጣሚ አሳዩኝ በሉ። ስለዚህ እነሱ ይሄ ገንዘብ ሲበዛባቸው ህግ እንደማይተዋችሁ ያውቃሉ። የትኛውም አረብ ሀገር ህግ የያዛቸው ማለት ምህረት የላቸውም። ይሄ ህግ ደግሞ እነሱ ከያዛቸው እንደማይለቃቸው ስለሚያውቁ ምን ያደርጋሉ? የራሳቸውን እርምጃ እናንተን ወደ ማጥቃት ይሄዳሉ ማለት ነው። ይሄንን ከምጥቃቱ በፊት እናንተ ቀድማችሁ የራሳችሁን ምርጫ መውሰድ አለባችሁ። ራሳችሁን እንደ ሪያድ ላይ ሊጥሏት ያለ ፍላጎቷ እሷ ወደማታውቀው ሊወስዷት ሲሉ ጎትተው የመኪና ኋላ ኮፋን ሊያስገቧት ሲሉ ጮሃ ያንን ቪዲዮ አንዱ አይቷት ቀርጾ ለቆ ተቀጥታ ገና በወጣች በወሯ ያንን ሁሉ በደስ ያደርሱ ከዛ በኋላ የህግ ቅጣት አግኝተው እነሱ ታስረው ካሳ ተክሳ ወደ ኢትዮጵያ ኤምባሲዎች እንዳስገቧት የቅርብ ጊዜ ትውስታ ነው። ስለዚህ ውድ ሀገሬ ልጆች እንደዛ ከመሆን እራሳችሁን ጠብቁ። እንግዲህ አሁን ላይ ብርድ ነው። ብርድ እንዴት እያደረጋችሁ ነው? ብርድ እንግዲህ ያው ለበስበስ ደረብረብ አድርጉ እንደዚህ እንደኔ። ምክንያቱም ብርድ ደግሞ አደራ ምላችሁ ደፋያ አሲዛችሁ ወይ ደግሞ ሎኩሳችሁ የምትተኙ ልጆች ዱባይ ላይ ባለፈው የሆነውን ሰምታችኋል። ከሁለት ቀን በፊት ቪዲዮ ያሰራውን። በእርግጥ እባካችሁን ቀድመ ጥንቃቄ ስጡ ለራሳችሁ ማለት ነው። ምክንያቱም ደፋ ያሲዛችሁ በዛ ሰዓት ይሞቃል፣ እናንተ ትንፋሽ የላችሁም፣ በር ይዘጋል። ስለዚህ በተቻላችሁ መንገድ ካልሲያችሁን ልበሱ፣ ጃኬታችሁን ልበሱ። እናንተ ከሌላችሁ እንኳን በራሳችሁ ደሞዝ ማዳም እንድትሰጣችሁ እንድትገዛላችሁ አድርጉ እንጂ በፍጹም አስይዛችሁ አትተኙ። ራሳችሁን ጠብቁ። ኮኪቲዩብን ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ቸር ሰንብቱልኝ። ለዚች ለልጅ ሼር እያደረጋችሁ ለህዝቡ አድርሱላት።